እንደፈለክ መየት ልታደርገኝ ነው እያለ ቪዲዮ ሰርቷል። እኔ ደርሶኛል ይሄ ቪዲዮ፣ ሰዎች ፖስት ልከውልኛል። አሁንም እናገራለን። ከዚህ በፊትም የዛኔም ተናግሬያለሁ። ይሄንን ለጠየቁ ልጆች እኔ ሚወት አላደርግህም። እየሰማህም ከሆነ ተደብቆ ሊሰማ ይችላል። እኔ ሚወት አላደርግህም ስትሳደብ ጊዜ ብቻ ካልሆነ በስተቀር የሌለውን እዘልፋለሁ ካላልክ በስተቀር ያለውን ሐዲስ አንተ አይደለህም አንተ ከኔ ዘንድ እንደማንኛችሁም ናቸው። ቦታቸው አይደለ ተሳድበው እንደሄዱ ልጆች ነው። እሱም ገብተው እዚህ ተሳድበው ይሄዳሉ አይደለ። ሌላ አዲስ ነገር አይደለም። መተህ አድሚን አደርግሃለሁኝ፣ ወላሂ ላዚም አድሚን አደርግሃለሁ። አንድ ሰው ኮሜንት ላይ ከተሳደበ ብሎክ እንድታደርግ ስልጣንን ሁሉ አሳልፌ እሰጥሃለሁ። ቦታል አይደለ። እኔ ትንሿ ላይ እሆናለሁ። ይሄ ሁሉ ቃል እየገባሁልህ ነው። አንተ ትልቁ ላይ ሆነ እዛ የምታወራውን እዚህ ጋር አውራ። አድሚን እሰጥሃለሁ። የፈለግከውን ብሎክ ታደርጋለህ፣ የፈለግከውን ሚውት ታደርጋለህ። አይ ኮሜንት ዝጋልኝ ካልክ እዘጋልሃለሁ። ብቻ አንተ የምታወራውን መተህ እዚህ አውራ፣ ችግር የለም። ያው ይሄን አድርሱለት። መልካም። ይሄ ኡስታዝ የውይይት ጥሪ ካቀረበልኝ በኋላ ስቀበለው ልክ እንደ ቀድሞዎቹ አስቀድሜም እንዳልኳቸው የእናቴ መቀነት አደናቀፈኝ ብለው እንደሚቀሩት ይሄንኛውም ኡስታዝ ሰበብ እየደረደረ ውይይቱን የተውኩበት ምናምን ብሎ መረጃ ቪዲዮዎች ቆራርጦ አስቀምጧል ማለት ነው። እነኛ ቪዲዮዎች በትንሹ ሁለት ሳሂህ የሆኑ መረጃዎችን ማቅረብ የምንችልባቸው ናቸው። ኡስታዝ ሽንፈትን ወይም ደግሞ የራስህ ኡስታዞች እዚሁ ያሉት ቲክቶክ ላይ ወርወር የሚሉት አትችልም ብለው ስላሉ ነው ውይይቱን የፈራኸውና የቀረኸው እንጂ እኔ አለመረጃ ወርቼ አይደለም። አንዲት ነጥብ ያለመረጃ ወራዋት የለችም ማለት ነው። ያነሳቸውን ቪዲዮ ላይ በዚህ ምክንያት ነው አልወያይም ያልከው። ነብይ በጋለ ብረት አይን እየጎለጎለ እንደሚያወጣ እጅ እንዳስቆራረጠ እነሱ ከፈለክ በትንሹ 2-3 ሳሂህ የሆኑ ሐዲሶችን ልሰጥ እችላለሁ። መተህ ልጠይቀኝ ትችላለህ ማለት ነው። ሰበብ አደርድር። በተረፈ ስድብ ከነብይህ ተማርከው ነው አንተ። እኔ ግን የነብይህን ገመና ነው የምገልጠው። ስድብ ከመሰለ ቁርአንን፣ ሐዲስህን፣ ተፍሲርህን፣ ሲራህን፣ ስትሪውን ቀደሽ እንት ቤት ከተተው ማለት ነው። እና እንደዛ ነው። በተረፈ ያለው ይሄን ይመስላል።